Run. Run. ሄሎ መብራት አይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆኖ ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆኖ? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መስሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያለ? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቱ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻላቅም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋን። ይዝጋ። ይሳታል። ቁጥራቸው ስንት ነበር? ደውሎ መብራት ሊያስጠፋ ማለት ነው። ኮፍያ አድርግበት። ኮፍያ ይሆናል።
መኪና የሚያክል ጫማ ሁለቱንም ጫማ ያንተ እሱ ውስጥ አድርግበት። አለን ቲቸርዬ ፒስ ነው። አሽቃባጩ ጀለስ ማለት ነው። አዎ ቲቸርዬ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። አይመለከተኝም ያለበለዚያ ለርዕሰ መምህሩ ነው የሚከስ ትበላታለህ። ከመለስክ ነው ማስተር ያዝ። የመጀመሪያ ጥያቄ አንድ ሰው ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ሜትር ስኩዌር ይሄዳል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ቲቸር ምን አገናኘው? እኔ አላውቀውም። ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰው ያለ እንበል። እሺ የዚህን ሰውዬ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። ምን በትርፍ ሰዓት የፊዚክስ አስተማሪ ልብ አድርግ። የመጨረሻ ጥያቄ ነው። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ያዝኝ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? እንዴት ሸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ። አንተን ማስተማር ማለት ነው። ኧረ ቲቸር ቢያንስ ስለመጣበት አጭር ማምለጫ መንገድ። ኦኬ ለመጣበት 10 ማለት በቃ ለመጣበት 10 ማለት የስ ይገባዋል። ዋጓል መቀመጫ በሚል ርዕስ የጻፈው መቀመጫ ስለ መቀመጫ ነው የምናወራው። አዲሱ ልጅ መልካም ትመሰጡበታላችሁ። በዚህ እስቲ የጻፍከውን አንብብልኝ እንስማው። ሰብስክራይብ እያደረጋችሁ መቀመጫ ሰማዩ ጠቁሯል፣ በጣም ዳርኳል። ፀሐይዋ አናት ትበሳለች። ውሃ ሲጠማኝ ፊት ለፊት ወዳየሁት ቅምቀማ ቤት ዘወር። ድራፍቱ ላይ በጊዜ ተጠቀ። እኔም ጃምቦይን ኦርደር አድርጌ በላይ ስጨልስ የአዳም ዘር በሙሉ ወደ በሩ ሾፍ ሲያይ የሀብታም ግቢ የሚያክል መቀመጫ ከበር ሲገባ እኔ ደግሞ ፈርዶብኝ ክብዳ መቀመጫ ነፍሴን አጅሬ መቀመጫዋን አንደርድራ አምጥታ ከጎኔ ከነተሳቢው ካረገ መሰላችሁ። አንድ ሁለት ስንባባል ተመቻቸ። ኋላ ፒቱል እያየ መቀመጫውን ይዤ ላት አይ መቀመጫ እንደ ክብሩ ስቀጥል ታረገው ከመቀመጫ ጋር ስንጫወት ነጋ። አይ መቀመጫ ሰብስክራይብ እያደረጋችሁ ጋይስ። መቀመጫ ሄሎ፣ ጤና ይስጥልኝ። ወይዘሮ ገነት በዳሳ ሽንት ቤት እንዲመጠጥ ተመዝግበው ነበረ። አዎ አስመዝግቤ ነበረ። ምንድነው እስከ እንመጣለን ብላችሁ አልነበረም እንዴ? ትናንት እኮ መተን ነበርና ስንደውል አላነሳችሁም እንዴ? ቤቴን ሁሉ እስከሚያጥለቀልቀው ድረስ እናንተ የት ነው ያላችሁ? ስንት ጊዜ ነው? ስንት ጊዜ ሆነኝ? እሺ እሺ በባንክ ልጠጣው የአባይ ግድብ መሰላችሁ? እሺ ቆይ ሄሎ። አቤት። እኔ ቆይ አሁን አንዴ ደውልላት ብሎኝ ነው። አንዴ መጣጩን ታወሪዋለሽ። እዚህ መጣጩ ነው ሄሎ ወይዘሮ ገነት ለምን ስነ ስርዓት አይኖሮትም? እኛም ስራችንን እኮ ነው የምንሰራው። ጎማ የእናንተ ሽንት ቤት ሰፋ ስለሚል ቤተሰብ ብዙ ስለሆነ ብለን ነው። እንደውም አዲስ አሰራር ስለዘረጋን ሩዝ የሚበሉትን ብቻ ነው እየሄድን እንመጣው።
እንጀራ ስለምትበሉ የእናንተ ሽንት ቤት ቶሎ ነው የሚሞላው። ለዛ ነው። የሚገርም ነው። ምን እንድንበላላችሁ? ኮሮት እንብላ። ይመቻችሁ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ ያደርጋችሁ ቀጣይ ላሉ ነገሮች እንድትዘጋጁ መልካም ጊዜ